እንደምን አላችሁ? እግዚአብሔር ይመስገናለን። እንግዲህ ጎዳዴ ጾም እንዴት ይዟችኋል? እርግጠኛ ነኝ በጣም ደስተኛ እንደምትሆኑ ይሰማኛል። እኔ በበኩሌ ጾሙ ተመችቶኛል፣ በጣም ተመችቶኛል። ዛሬ አንድ የመዝሙር ዳዊት ክፍል እነግራችኋለሁ። ይሄ መዝሙር ብዙ ጊዜ በብዙ በውስጥ የምንጠየቀው አይነት ጥያቄ ነው። ብዙ ሰዎች በጣም ከፍተኛ ሐዘን በሚገጥማቸው ሰዓት፣ መጽናናት በሚያቅታቸው ሰዓት፣ ልባቸው በሚሰበር ሰዓት ያው እንደምታውቁት ዓለማችን የምንፈልገውን የምትሰጠን አይደለችምና በዚህ ዙሪያ ላይ አንዳንድ ነገር እንድንል በውስጥ ጠይቀውናልና ከዚህ ሐዘናችሁ ከተሰበራችሁበት ነገር ለመጠገን ለመፈወስ ከእግዚአብሔር የምትጠብቁትን መልስ ለማግኘት አንድ የመዝሙረ ዳዊት ክፍል አለ። እንዴት አድርገን ገቢሩን ወይም ደግሞ መዝሙረ ዳዊቱን እንዴት እንጠቀመዋለን የሚለውን ወደ መጨረሻው አቀርብላችኋለሁ። እስቲ መጀመሪያ ይሄ መዝሙር በእውነት ከሐዘን ሊያጽናና የሚችል መዝሙር ነው ወይ የሚለው መዝሙሩን እናነበውና በውስጡ ያሉ ኃይለ ቃላትን እንመርጣለን ወይም እናያለን። ምክንያቱም መዝሙረ ዳዊቱ ለዚህ ክፍል ይሆናል ሲባል በተደጋጋሚ እንደምንናገረው እውነት እዚህ መጽሐፍ ውስጥ ወይም እዚህ መዝሙር ውስጥ ይህንን ሊያደርግ የሚችል የመዝሙር ክፍል አለ ወይ፣ ኃይለ ቃል አለ ወይ የሚለውን እንድታስቡ ማየት ስለምፈልግ ነው። አመሰግናለሁ። መዝሙር ምዕራፍ 79 መዝሙረ ዳዊት ምዕራፍ 79 እንግዲህ ለመዘምራን አለቃ በመለኮት ስለ አሦራውያን ያሳፈር የምስክር መዝሙር ነው ይላል። ርዕሱ ነው። ዮሴፍን እንደ መንጋ ጠባቂ የምትመራ የእስራኤል ጠባቂ ሆይ አድምጥ። በኪሩቤል ላይ የምትቀመጥ ተገለጥ። በኤፍሬምና በብንያም በምናሴም ኃይልህን አንሳ። እኛንም ለማዳና አቤቱ መልሰን ፊትህንም አብራ፣ እኛም እንድናለን። የሠራዊት አምላክ አቤቱ በባሪያህ ጸሎት ላይ እስከ መቼ ትቆጣለህ? እንባ እንጀራን ትመግበናለህ፣ እንባም በስፍር ታጠጣናለህ። ለጎረቤቶቻችን ክርክር አደረግኸን፣ ጠላቶቻችንን በላያችን ላይ ተሳለቁብን። የሠራዊት አምላክ አቤቱ መልሰን ፊትህንም አብራ፣ እኛም እንድናለን። ከግብፅ የወይን ግንድ አመጣህ፣ አሕዛብን አባረር፣ እርሷንም ተከልክ። በፊቷም ስፍራን አዘጋጀ፣ ሥሯንም ተከልክ፣ ምድርም ሞላች። ጥላ ተራራዋን ከደነ፣ ጫፎቿም እንደ እግዚአብሔር ዝግባ ሆኑ። ቅርንጫፎቿም እስከ ባሕር ቡቃያም እስከ ወንዙ ዘረጋች። አጥሯን ለምን አፈረስክ? መንገድ አላፊም ሁሉ ይቀጥፋታል። የዱር ያረከሳት አገር አውሬም ተሰማራባት። የሠራዊት አምላክ ሆይ እንግዲህ ተመለስ፣ ከሰማይ ተመልከት፣ ይህችንም የወይን ግንድ ጎበኝ። የወይን ግንድ እያለ የሚጠራው አብዛኛውን ጊዜ ሰዎቹ ላይ ነው። ትኩረት አድርጎ ስለ ወይኑ ግንድ እንዴት አድርጎ ተክሏት እንደነበረ፣ እንዴት አድርጎ አቁሟት እንደነበረ፣ እንዴት አድርጎ በዚህ ምድር ላይ አንሰራፍቷት ለመልካም አድርጓት እንደነበረ፣ ነገር ግን አጥሯ እንደተገለጠ፣ ቅጥሯ እንደፈረሰ፣ ማንም እየመጣ እንደፈለገ እንደሚያደርጋት፣ ማንም እየፈለገ እንደሚጫወትብን እየገለጠ ነው። ማብራሪያውን በኋላ ሰጣለሁ። እንቀጥል። ቁጥር 14 ላይ የሠራዊት አምላክ ሆይ እንግዲህ ተመለስ፣ ከሰማይ ተመልከት፣ ይህችንም የወይን ግንድ ጎብኝ። የሰው ልጅ ለአንተ ያጸናኸውን ቀኝ የተከላትን አንሳ። በሰዎች ለአንተ ያጸናኸውን ቀኝ የተከላትን አንሳ። በእሳት ተቃጥላለች፣ ተነቅላማለች። ከፊትህ ተግሣጽም የተነሳ ይጠፋሉ። ለአንተ ባጸናኸው በሰው ልጅ ላይ በቀኝ ሰው ላይ እጅህ ትሁን። ከአንተም አንራቅ፣ አድነን፣ ስምህንም እንጠራለን። የሠራዊት አምላክ አቤቱ መልሰን፣ ፊትህንም አብራ፣ እኛም እንድናለን ይላል የመዝሙረ ዳዊት ክፍሉ። መዝሙር 79 አያችሁ አይደለም? እዚህ ውስጥ ያለው ቃል እንዴት እንደምትጸልዩ አታውቀውምና እናንተ ስትጸልዩ እንደዚህ ብላችሁ ጸልዩ ያለው ለዚህ ነው። አየህ፣ ሐዘን በገጠመህ ጊዜ፣ ክፉ መከራ በመጣብህ ጊዜ፣ ልትጽናና ባልቻልክ ጊዜ፣ ቃላቶች በጠፋብህ ጊዜ፣ ከጎን ሰዎች በራቁ ጊዜ ከእግዚአብሔር ጋር የምትነጋገርበት የመዝሙረ ዳዊት ክፍል። በጣም ሐዘን በተሰማ ጊዜ፣ ልብህ በተሰበረ ጊዜ፣ ከቤት በማትወጣበት ጊዜ። ትናንትና አንድ ጠየቀኝ ልጅ ነበር። ትናንትና ሊቭ ላይ ገብቼ ነበር፣ ቲክቶክ ላይ ጠይቆኛል አንድ ልጅ። ውስጤ በጣም ያዝናል፣ በጣም ይፈራል አለ። ፍርሃት በሚሰማችሁ ሰዓት፣ ውስጣችሁ በተጨነቀ በቆዘማችሁ ሰዓት፣ አጽናኝ ጎረቤት፣ አጽናኝ ወዳጅ፣ አጽናኝ ወንድም፣ አጽናኝ እህት፣ አጽናኝ ባለቤት፣ ሚስት፣ ትዳር ምናምን በዚህ በጎደለ ሰዓት ላይ መዝሙር 78 መዝሙር 79 በሚገባ ይናገራል። ለምን ነቀልከኝ? ተክለኸኝ ነበር፣ ከግብፅ ምድር አምጥተህ አቁመኸኝ ነበረ። በቤትህ ተክለኸኝ ነበር፣ እንድገባ እንድወጣ እንድሰራ አድርገኸኝ ነበረ። ትዳርም ሰጥተኸኝ ነበር፣ ሕይወቴን መስርተህልኝ ነበረ እና እነዚህ ሁሉ ለምን ከኔ የተወሰዱ? በእነዚህ ሁሉ ላይ ለምን ጎዶሎ የሆነ ሕይወቴ? በእነዚህ ሁሉ ላይ ለምንድን ነው? ስለምንድን ነው ጌታ ሆይ ለምንድን ነው ብለህ ታለቅሳለህ ወደ ፈጣሪ። ማንም ሰው በልብ ውስጥ ጥልቅ ሐዘን በተሰማው ሰዓት መዝሙር 79ን ይጸልይ ይላል። እንዴት ይጸልይ? መጨረሻው ላይ ነግራችኋለሁ። እንዴት ይጸልይ?
ሐዘን በተሰማ ሰዓት፣ በተለይ ለሴቶች የማይጽናኑበት ሐዘን በገጠማቸው ሰዓት፣ መሪር ሐዘን በገጠማቸው ሰዓት ይላል ለሴቶች ብሎ ቃሉን ስለሚያወጣ ነው። አደራረጉም የተለየ ስለሆነ ነው። መጽናናት የምትፈልግ ከሆነ፣ ከእንባ መታበስ የምትፈልግ ከሆነ፣ ከተፍገመገምክበት መቆም የምትፈልግ ከሆነ፣ እግሮችህ እንደዋላ እግሮች እንዲበረቱ የምትፈልግ ከሆነ፣ ድል መንሳት የምትፈልግ ከሆነ በለቅሶ በሐዘን በእንባ መዝሙር 79ን ዕለት ዕለት 7 ጊዜ እየጸለይክ ውስጥ እስኪጽናናና ወደ ማንነት እስክትመለስ ድረስ ስራበት። አባቶቻችሁ ተረስቶ የቆየው የአባቶቻችሁ እውቀት፣ ተረስቶ ተከድኖ የተቆየው የአባቶቻችሁ እውቀትና ጥበብ ከፈጣሪ ጋር ይነጋገሩበት የነበረው የመዝሙረ ዳዊት ክፍል ብዙዎች መነኮሳት፣ ብዙዎች እኛ መዝሙረ ዳዊቱን ደግመዋለን ወይም እንጸልየዋለን። ለምን እንደምንጸልይ ግን አታውቅም። ልክ በመጽሐፍ ላይ እንደተጻፈው ጃንደረባው ምንድን ነበር ያለው? ፊልጶስ ነው። ለመሆኑ ይህ የምታነበውን ትረዳዋለህን አለው። የምናነበውን አልተረዳነውም፣ ስለዚህም ዝም ብለን እናነባለን። የምንጸልየውን አናውቀውም፣ ስለዚህም ዝም ብለን የተጻፈልንን እንጸልያለን። እንዴት እንደምትጸልዩ አታውቁም ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ። ስለዚህ ነው በዚህ በሁለት ወር ኩዳዴ ውስጥ በደንብ ስሩበት፣ ፕሊስ ስሩበት። በችግሮቻችሁ ላይ አድምታችሁ ጸልዩ። ጾም ማለት ለችግሮቻችን የምንፈታበት፣ ችግሮቻችንን የምናሸንፍበት፣ ከእግዚአብሔር ጋር የምንገናኝበት፣ የምንነጋገርበት እንጂ ስላልበላን ብቻ አይደለም። ስጋችንን አድክምን መንፈሳችንን ከፈጣሪ ጋር ማገናኛ መንገድ ነው። ጾማችን ከጸሎት ጋር ደግሞ ሲሆን፣ ከምንፈልገው ጸሎት ጋር ደግሞ ሲሆን የሚገርም ነገር አለው። በጣም አዝነሻል፣ በጣም ቆዝመሻል፣ በጣም ተሰብረሻል፣ በጣም በር ዘግተሽ ቁጭ ብለሻል። መዝሙር 79 ላይ የሚገርም የኃይል ቃል አለ። ልብ የሚነካ ነው መዝሙሩ። ጌታ ሆይ ስለምን ዝም አልከን? ከግብፅ ምድር አወጥተህ ስለምን ዝም አልከን? ብዙዎቻችን ፈጣሪን ተማምነን ሀገራችንን፣ ሰፈራችንን፣ ይኖርንበትን ጥለን ተሰማርተናል። ወደሆነ ቦታ ሄደናል። ኢንክሉዲንግ ሚ፣ እኔን ጨምሮ ብዙዎቻችንን ፈጣሪን ተማምነን ሰዎችን ተቀብለን ተከትለን ወደሆነ ቦታ ሄደናል። ብዙዎቻችን ሀገራችንን ጥለን ተሰደን የሆነ ቦታ ገብተናል። ከዚህ ወደ አረብ ሀገር የተሰደዱ፣ ከዚህ ወደ እስራኤል፣ ከዚህ ወደ ግብፅ፣ ከዚህ ወደ ጀርመንና አሜሪካ የተሰደዱ፣ ከዚህ ወደ ካናዳ የተሰደዱ ብዙዎች አለን። ነገር ግን የልባችን ፍቃድ እየሰመረ አይደለም። ውስጣችን በጣም ተሰብሯል። ከካናዳ የደወሉልኝ ሴቶች አሉ፣ ራሳቸውን ለማጥፋት የሚሞክሩ ሴቶች። አም ቬሪ ሶሪ እንደዚህ አይነት ነገር ስናገር። መጽናናት ትፈልጋለህ? መዝሙር 79 የሚገርም መልስ አለው። ዮሴፍን እንደ መንጋ የምትመራ እስራኤል ጠባቂ ሆይ አድምጥ፣ በኪሩቤል ላይ የምትቀመጥ ተገለጥ እያለ ይጸልያል ዳዊት ልቡ በተሰበረ ሰዓት። በኤፍሬምና በብንያም በምናሴም ኃይልህን አንሳ፣ እኛንም ለማዳና ብሎ ይጠራል እግዚአብሔርን ዳዊት። አቤቱ መልሰን ፊትህንም አብራ፣ እኛም እንድናለን። መልሰን ፊትህን አብራልን። ከሐዘናችሁ የምትጽናኑበት የሰራዊት አምላክ ሆይ አቤቱ በባሪያ ጸሎት ላይ እስከ መቼ ትቆጣለህ? አያችሁ አይደለም? የሰራዊት አምላክ አቤቱ በባሪያ ጸሎት ላይ እስከ መቼ ትቆጣለህ? ጸሎታችንን እስከ መቼ አትሰማም እያለ ነው ዳዊት። እስከ መቼ አትሰማም? ኢትዮጵያውያን እንባችን እኔ ብዙ ጊዜ እናገራለሁ። እንደ ኢትዮጵያውያን ጸሎተኛና እንደ ኢትዮጵያውያን ሃይማኖተኛ፣ እንደ ኢትዮጵያውያን የሚጾም የሚጸልይ የለም። ጸሎታችን ስለምን አልተሰማም? እንዴት እንደምንጸልይ እንዴት እንደምንጾም ስላላወቅን ብቻ ነው። የተጻፈልንን ብቻ ስለምናነብ ነው። ፓርቶቹን የመዝሙር ዳዊት ክፍሎቹን ለምን ፐርፐዝ እንደምንጸልያቸው እንኳን አናውቅም። 30 ምዕራፍ ጉንጫችን እስኪታመም ምላሳችን ከተናጋው እስኪታመም ድረስ 30 ምዕራፍ በየቀኑ እንደግማለን። መፍትሄ ግን ይዘን ወደ ቤታችን አንመጣም። ሐዘን በተሰማ ሰዓት፣ ውስጥ ባዘነ ሰዓት፣ ውስጥሽ በቆዘመ ሰዓት፣ ልብሽ በተሰበረ ሰዓት፣ የምትነግሪ ሰው ባጣሹ ሰዓት መዝሙር 79ን እንዲህ ብለሽ ጸልይልሻል። የእንባን እንጀራ ትመግበናለህ፣ እንባንም በስፍር ታጠጣናለህ እያለቀስን ነው እያለ ነው። ለጎረቤቶቻችን ክርክር አደረግከን፣ ጠላቶቻችንን በላያችን ላይ ተሳለቁ። የሰራዊት አምላክ ሆይ ተመልከተን እያልክ ትጸልያለህ መዝሙር 79ን። ጎረቤቶቻችን ቀለዱብን፣ ተሳለቁብን፣ ከእንግዲህ ያበቃላቸው፣ ተነቀሉ፣ መቆም አይችሉ፣ ስፍራቸውን ለቀው ሊሰደዱ ነው፣ የሚበሉት አጥተዋል፣ ቆዝመዋል፣ ከስራ ሊባረሩ ነው፣ ሊፈናቀሉ ነው፣ ጠላት ተነስቶባቸዋል፣ አለቆቻቸው እንደዚህ አድርገዋቸዋል፣ ጎረቤቶቻችን ተሳለቁብን ይላል የሰራዊት አምላክ። አቤቱ መልሰን ፊትህንም አብራ፣ እኛም እንድናለን። ከግብፅ ወይን ግንድ እንዳመጣህ አሕዛብን አባረር፣ እርሷንም ተከልክ። ከግብፅ ወይን ግንድ እኔ ነኝ። አየህ፣ አንተ ነህ፣ አንቺ ነሽ ከግብፅ የመጣሽ ወይን ግንድ። በፊቷም ስፍራን አዘጋጀ፣ ስሮቿንም ተከልክ። ምድርንም ሞላች። ሞልተን ነበር፣ ተተክለን ነበር፣ ቆመን ነበር።
ስሮቻችን በስተው ነበር፣ ልጆች ወልደን ነበር፣ ተባስተን ነበረ። ጥላዋ ተራራን ከደነ፣ ጫፎቿም እንደ እግዚአብሔር ዝግባ ሆኑ፣ ቅርንጫፎቿም እስከ ባህር፣ ቡቃያዋንም እስከ ወንዙ ዘረጋች። አጥሯን ለምን አፈረስክ? መንገድ አላፊ ሁሉ ይቀጥፋታል። አጥሯን ለምን ኑ እንዋቀስ ይላል የሰራዊት ጌታ እግዚአብሔር። ኑ እንዋቀስ፣ አጥሯን ለምን አፈረስክ ይላል ዳዊት። ጌታ ሆይ ለምን ነቀልከኝ? በየመድረኩ እንደምንማማረው አይደለም። እግዚአብሔር ጋር ትዋቀሳላችሁ፣ እግዚአብሔር ጋር ትጠይቃላችሁ፣ ከእግዚአብሔር ጋር ትከራከራላችሁ። ያዕቆብ እንደዚህ አይደለም። የጭኔ ሹሉዳ ተሰብሮ አለቅሳለሁ። ከእግዚአብሔር ጋር ቀኑን ሌሊቱን ሙሉ ሲታገላደለ፣ በእውነት አንተ ከእግዚአብሔርና ከሰው ልጆች ጋር ታግልሃልና ስምህን ያዕቆብ ብያለሁ ነው ያለው፣ እስራኤል ብያለሁ አለው። ተከራከሩ። ለምን ነቀልከኝ ጌታዬ? ምን አጠፋው? ምንድን ነው? ከግብፅ አምጥተኸኝ ነበር፣ ተክለኸኝ ነበር፣ አቁመኸኝ ነበር፣ አብዝተኸኝ ነበር፣ ልጆች ሰጥተኸኝ ነበር፣ ወልጄ ከብጄ ነበር። አሁን ስለምን ሐዘን በላይ ላይ መጣ? ዳዊት እንዲህ እያለ ይከራከራል። ልበ አምላክ ዳዊት የተባለው ለዚህ ነው። በጣም ሀርት ተችንግ ልበ አምላክ ዳዊት። አንተ ተተከልከኝ፣ አጥሯን ስለምን ነቀልክ? አጥሯን ስለምን አፈረስክ? መንገድ አላፊም ሁሉ ይቀጥፋታል፣ የዱር እሪያ ያረከሳት፣ አገር አውሬም ተሰማራባት። ሲቸግራችሁ፣ ቤታችሁ ሲፈርስ ሁሉም እየመጣ ይመርቃችኋል፣ ሁሉም እየመጣ ያዝነላችኋል፣ ሁሉም እየመጣ ይሳለቅባችኋል፣ ሁሉም እየመጣ ይመክራችኋል አይደል? አጥሯ ፈረሰ። መንገድ አላፊ ሁሉ የዱር አራዊት ሁሉ አረከሳት አለ። በቃ ቤቱ የፈረሰበት ሰው፣ የተፍገመገመ የተሰደደ ሰው፣ ያጣ የነጣ ሰው ማን አክባሪ አለው? ሁሉም እንደ ልጅነቱ አይደለም። ሁሉም እንደ ሕፃንነት ይልካል። ሁሉም እንደ ሕፃንነት ያዋርዳል። ሁሉም እንደ ሕፃንነት ይገስጻል። ጥፋቱ ካንተ ነው ይልሃል። እግዚአብሔር አምላክ ግን በመዝሙር 79 ላይ እንዴት አድርጎ ይናገራል? አቤቱ መልሰኝ ትከለኝም፣ ለዱር አራዊት፣ ለመንገደኛ፣ ለኃላፊ አግዳሚው መሳለቂያ አታድርገኝ። አቤቱ በፊትህ አቁመኝ። ከልጅነቴ እንዳሰብከኝ አሁንም አስበኝ። እባክህ እግዚአብሔር አምላክ ሆይ ፊትህን ወደ እኔ መልስ፣ እግሮቼም ይጽኑ። ሕይወቴን መልሰህ እንደነበረችው አድርጋት። ለአንተ ባጸናኸው በሰው ልጅ ላይ በቀኝ ሰው እጅ ላይ ትሁን። ለአንተ ባጸናኸው በሰው ልጅ ላይ በቀኝ ሰው ላይ እጅህ ትሁን። ከአንተም አንራቅ፣ አድነን፣ ስምህንም እንጠራለን። የሰራዊት አምላክ ሆይ አቤቱ መልሰን፣ ፊትህንም አብራ፣ እኛም እንድናለን ይላል መዝሙረ ዳዊት። መዝሙረ ዳዊት ሲጸልይ በተደጋጋሚ እንደምነግራችሁ በተሰበረ ልብ ነው። መዝሙሩን እንዴት እንጠቀመው? መዝሙረ ዳዊት ምዕራፍ 79ን በምን አይነት መልኩ ነው ላዘነች፣ ለቆዘመች፣ ልቧ ለተሰበረ ሴት፣ ዕለት ዕለት ለምታለቅስ፣ መጽናናት ላቃታት ሴት መዝሙር 79ን እንዴት አድርጋ ትጠቀመዋለች? ገቢሩ አፈጻጸሙ እንዴት ነው ያላችሁ እንደሆነ መዝሙር 79ን አንዲት ሴት በጣም ልቧ በተሰበረ ልጇ በሞት አጥታ ሊሆን ይችላል፣ በክፉ አደጋ ሊሆን ይችላል፣ ባለባት ሁኔታ ባለብችበት ሁኔታ በጣም ተቸግራ ተፍገምግማ ሊሆን ይችላል። መዝሙር 79ን እንዴት ትጠቀሙ ያላችሁ እንደሆነ በአዲስ ባልዲ ውሃ አዘጋጁና ወይም ደግሞ በንጹህ ጆክ ውሃ አዘጋጁና መዝሙር 79ን 7 ጊዜ ቤተሰቦቿ ወይም ሊያጽናናት የሚፈልግ ሰው እየደገመ ይስጣት። እንደ ጸበል ትጠጣው፣ ትታጠብበት፣ ከሐዘኗ ትድናለች፣ ትጽናናለች፣ ትፈወሳለች ይላል። ይህንን ማድረግ የማትችል ሴት በጣም በቀላሉ መዝሙር 79ን በጆክ ውሃ ታቅርብና ራሷ ንጹህ ሆና ፊቷን ወደ ምስራቅ አድርጋ፣ ወደ ምስራቅ ተመልከቱ እንደሚባለው ያለ ፊቷን ወደ ምስራቅ አድርጋ በጆክ ውሃ በንጹህ ጆክ ውሃ ላይ ሌሊት ተነስታ ጠባት። ሌሊት ተነስታ ብትችል 9 ሰዓት በጣም የሚመከር ሰዓት ነው። ከሌሊቱ 9 ሰዓት እሱን ፊቷን ወደ ምስራቅ አድርጋ 7 ጊዜ ከጸለየችበት በኋላ 3 ጊዜ እስትንፋሷን ትስጠውና እንደ ጸበል ትጠጣ፣ ትታጠብበት። ጾም ስለሆነ አሁን ግን ብትታጠቡበትም በቂ ነው። እንደ ጸበል ታጠቡበት ሴቶቹ። ጾም በሄደ ሰዓት ግን እንደ ጸበል እየጠጣችሁት ብትታጠቡበት ከሐዘናችሁ በፍጥነት ታገግማላችሁ። ለሴቶቹ ሲሆን ለወንዶቹ ደግሞ ሲሆን እንደ አጠቃላይ ደግሞ ሲሆን መዝሙር 79ን ሌሊት ተነስቶ 7 ጊዜ እየደገመ ይተኛ ከሐዘኑ ይጽናናል ነው የሚለው። የወንዶቹ አደራረግና የሴቶቹ ላይ በጣም እንትን ይላል፣ ይለያያል። ብዙ ጊዜ በጣም ጥልቅ ሐዘን ያዝናሉ ሴቶች፣ አይናገሩም። ብዙዎቻችን አይደለም ሴቶቻችን ብዙ ጊዜ ስብር ይላሉ። ወንዶቹ ተናግረን ይወጣልናል። ሴቶቹ ግን አንዳንዴ የሚሰማቸው የሚጠፋበት ጊዜ አለና ቬሪ ሶሪ ስለቃሉ። ወንዶቹን እንዴት ነው ያለው? መዝሙር 79ን ሌሊት እየተነሳችሁ፣ ሌሊት የሚባለው ከሌሊቱ 9 ሰዓት እስከ 8 ሰዓት በኋላ ባለው አድርጎት እሱን 7 ጊዜ እየደገማችሁ ብትችሉ ሁልጊዜ እንደምንናገረው በመዝሙር 16 አሳርጉት። እሱን እየደገማችሁ ተኙ። ከሐዘናችሁ ትጽናናላችሁ፣ ከፍርሃታችሁ ትድናላችሁ፣ ከተፍገመገማችሁበት ትቆማላችሁ።
ይህ የመዝሙረ ዳዊት ክፍል ለብዙዎች ይደርስ ዘንድ ሼር አድርጉት። ቤቱን ኮፒ ሊንክ አድርጉ፣ ሰብስክራይብ አድርጉ። የደወል ምልክቷን እየነካችሁ አበረታቱን። አመሰግናለሁ። ወንድማችሁ ዊዝደም ኦፍ ሰለሞን ነኝ። መልካም ቀን